ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ ውዶቼ ቤተሰቦቼ? አንዳንዴ በቃ የኢትዮጵያ ምግብ ምናምን ሲያምራችሁ ምን አባቱን ስመሻ አመት ላይ ይኖር እንዴ ትሞታላችሁ። እንዴ ሰዎቻችሁ ወጣ ሲሉ በቃ አለቀ። ሰርታችሁ ብሎኛ ምሳ ውጭ ነው ወይ ራት ውጭ ነው ሲሉ ሽንኩርቱን ድቅቅ ቃሪያውን ድቅቅ አካች ተከትፎና ቲማቲማቱን ድቅቅ አካች ተከትፎና በቃ አለቀ። ቅመማ ቅመም ብንተቆይ ባንድ ተጨምሩታላችሁ። አንድ ላይ አቁላሉት። ምን አስደነቃችሁ እናንተ? አንድ ላይ ታቁላሉታላችሁ። አንድ ላይ ተላላ አንድ ላይ ሽንኩርት መጀመሪያ ከዛ ቲማቲም ከዛ ቃሪያ አንድ ላይ ለብል ምን ደቀቀው ተከትፎና አንድ ላይ በስል ትራሬ ጫውጣን በታረጋላችሁ። ቅመም ባህር ጣበጣብ ከዛ ቆንጅዬ ከዛ መባሊያ ትላላችሁ። ጠይቃላችሁ። መባሊያ የለም። መባሊያ ወደ መባሊያ ልውሰዳችሁ። ምሮ በዘዴ ጦም በሁዳዴ ያለ የሚባለው ይችን የመሰለች ከፍሪጅ ውስጥ ወጥት ባራር ካለው ወጥታ በዚህ አጣብቃችሁ መብላት ለዲዛይን ነው ደግሞ እንጂ ይሄንን አራቱንም አልበላም። በሁለቱ በባላ ነው ትንሽ የጠበስኩት። በቃ አለቀ። እንዴት አረጋታችሁ? መሀከሉ ላይ ቁጭ ታረጋላችሁ። በቃ ቁጭ ብላችሁ ልበሉት ነው። ዲዛይኑ ራሱ በጣም ነው የሚያምረው። በዛ ላይ ይረባችኋል። ጠረቅ አረጋታችሁ በእለት ነው የምታረጓት። ብሉ ሆዳችሁን እናት የውደዱ ብሉ። እየሰራችሁ እንደዚህ ምን አባቱ ነው። እኔ እንኳን ለሆዴ ስነፍ ያልኩት ሰናፍ ነኝ። ግን አሁን ተማርኩኝ። በጣም እየደከመኝ ሲመጣ አሁን በቃ ሆዴን አሁን የሆዴ ነገር አይሆንልኝም። ይቻል ቆንጅዬ ምሳ እንዴት ሲያዩት አያምርም? እንቁላል የምትወዱ ደግሞ እዚች ላይ እንቁላል ቀቀላጋችሁ አንድ ዝጋ ብታስቀምጡ ሁለት እንቁላል ስታዩት እንደዚህ ራሱ በቃ እላኩኝ አይሉም። አሽራሽፍ በአብዳ ያላችሁ ሰዎች ኑን ብላ ሴትዬ የለችም። እሺ ኑን ብላ በአብዳ ያላችሁ ነገሩን። በአብዳ ያላችሁ በአብዳ ሰፈር ነኝ። እሺ በቃ ይቻሁን ባህር ጣበጣብ ይልባታል። ቅመማ ቅመም እድሜ ለማዳብ ክችን የቅመም አይነት አለ። ጣበጣብ ታክባታላችሁ። በቃ ቆንጅዬ ምሳላችኋለሁኝ ውዶቼ። ችክ እያለች ነው አያችሁ። እንጀራ ደግሞ ካላችሁ እዚች ላይ አንድ ማንኪያ ሽሮ ብን የተበሰለ በኋላ እንደዚህ ከተካትፉና አምሮታችሁ ይወጣል። ምን በቃ እዚች ላይ አሁን ትንሽ አንድ ስኒ ውሃ የፈላችሁ አንድ ሲጣ ታረጋላችሁ። አንድ ማንኪያ ሽሮ ብን ተረጋግተክ ትላለች። ይቺ እንደዚህ ቁጭ ታለች። ፍጥጥ ትላለች። ግን ተበሰለ በኋላ ነው ውሃ ማከለስ ያለባችሁ ስትበሉት። በየአይነት የምን በየአይነት መስራት በአንድ ድስት በየአይነት በቃ አለቀ።